ሰላም ተመልካቾቻችን ከቃል ሚዲያ አዳዲስ መረጃዎች ይዘን መተናል። ቻናላችንን እስከ መጨረሻ እንድትከታተሉ ጋብዛችኋለሁ። አዳዲስ መረጃዎች ወደ እናንተ እንዲመጡ ቃል ሚዲያ የሚለውን ሰብስክራይብ የደወል ምልክቷን እንዲጫኑ ጋብዛችኋለሁ። ሰበር ዜናዎች አሉ። ሰበር ዜና የኢትዮጵያ ኦርቶዶክስ ቤተክርስቲያን ተዋሕዶ ብፁዕ ቅዱስ አቡነ ማቴዎስ ታሞ ሆስፒታል መግባታቸው ተረጋግጧል። ከዚህ ጋርም በተያያዘ ብፁዕ ቅዱስ አቡነ ማቴዎስ የአዲስ አበባ ከንቲባ አዳነች አቤቤን ጠርተው ውይይት ሊያደርጉ እንደነበረ ታውቋል። የውይይቱም ዓላማ የመስቀል አደባባይ በሰሞንኛው ክርክርና ንትርክ ሲያስነሳ እንደነበረ ይታወቃል። በዚህ ጉዳይ ላይ የባለቤትነትን ጥያቄ ያቀረበችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ተዋሕዶ የቤተክርስቲያኗን ይዞታ በእጃችን እንዲገባ እንጠይቃለን ሲሉ ተናግረዋል። በዚህ ጉዳይም ሊነጋገሩ የነበረው የኢትዮጵያ ኦርቶዶክስ ቤተክርስቲያን ተዋሕዶ ቅዱስ አቡነ ማትያስ ታሞ ሆስፒታል ገብተዋል። የኢትዮጵያ መንግስት ዶክተር ቴድሮስ አዳኑን ከሷቸዋል። ዶክተር አዳኑን የኢትዮጵያ መንግስት የከሰሱበት ምክንያት የኢትዮጵያን መንግስት ላይ ጫና እያደረጉ እንደሆነ የኢትዮጵያ መንግስት ተናግሯል። የዶክተር ቴድሮስ አዳኑ የWH ዋና ኃላፊ መሆናቸው ይታወቃል። በዚህ ስም እየተጠቀሙ በኢትዮጵያ ላይ ጫና እያደረጉ እንደሆነ የኢትዮጵያ መንግስት ተናግረዋል። ህወሓትን ይደግፋል ብለው እንደሚያስቡም ተናግረዋል።